አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት እንዴት ይዟችኋል? የመዳም ኩሽና ጋር እንዴት እየሄደላችሁ ነው? አብሽሩ፣ አይዟችሁ፣ በርቱ። ስራም የሚበዛባችሁ እህቶቼ አላህ ያቅልላችሁ። ዩቱብ ውስጥ እንዴት ነው? ዩቱብ እንዴት ይዟችኋል? እያሯሯጣችሁ ነው? እያሯሯጣችሁት የስራ ጭማሪ ነው እና ውዶቼ አብሽሩልኝ፣ በርቱ። በርቺ፣ አይዞሽ፣ አብሽሪ ያላችሁ ለምታበረታቱኝ እህቶቼ አመሰግናለሁ። በጣም ከልብ አመሰግናለሁ። ጀዛኩም አላህ ኸይራን። እናንተም በርቱ፣ አይዟችሁ፣ ጠንክሩ። ሁላችንንም አላህ ያበርታን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ አበረታቱኝ እላችኋለሁ ውዶቼ። ያው መቼም ይሄ ቪዲዮ ከተመልካች ደርሶ እንትን ይላል ብዬ ሳይሆን ያው እንዴ ነው አዲስ ጀማሪ የሆናችሁ እርስ በራሳችን የምንፈቃቀደው እኛ ነን እንጂ ለሌላውም ላልጀመረም ለተመልካችም አይን የሚገባ ነው ብዬ አይደለም። ስንት የሚያዝናና እያለ ይሄን መቼም የኛን ያያው። የሆነ እህቴ ባለፈው ቪዲዮዋን እያዳመጥኩ እንደዚህ ስትል ነበርና በነገራችን ላይ ኢትዮጵያ ናት እሷ። አንዲት እህቴ አለኝ የአንቺ ቪዲዮ ምን ሊያስተምረኝ ነው ላይክ ሰብስክራይብ ማድረግሽ አለችኝ ስትል ነበርና መልካምነት ለራስ ነው፣ አይከፈልበትም። በተለይ በአረብ ሸበካ የምንጠቀም ልጆች ከእኛ ምንም አያጎለንም። ሰብስክራይብ ብናረጋቸው ምንም አያጎለንም ከእኛ። ለእነሱ ግን ቻናላቸው ያድግላቸዋል ማለት ነው። እና መልካምነት ለራስ ነው። ቪዲዮ ከደረሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ እላችኋለሁ ውዶቼ። እንደው የሚቀረጸውም እኮ ችግር ነው። እንደኔ ትቸገራላችሁ እናንተም። ለዛ ነው እኔ እንትንም አልለው ቪዲዮ ማለቀው ምን እንደሚቀረጽ ምን እንደሚወራ ሱብሃንአላህ ከባድ ነው። ብቻ እኔ እንጃ ይሄን ሁሉ አልፈው የሚሰሩ እህቶቻችን ሳላደንቃቸው አላልፍም። በጣም ጎበዞች ናቸው ማሻአላህ። እንጂ አዲስ ሲጀመር በጣም ነው የሚከብደው። አዲስነት ለሁሉም በእርግጥ ያደናግራል። ያው እንግዲህ እኛም እንደ ይኸው እያልን ጉዟችንን ወደፊት እንላለን ማለት ነው።